ልዕለ ኃያላኑ የሚፈሩት ኢትዮጵያ ተፈጥሮ ያደለቻት ምትሃታዊ ኃይል አነጋጋሪነቱ እንደቀጠለ ነው። የክፍለ ዘመኑ ውዱ ሀብት ምንድነው ካላችሁ ኢትዮጵያ ሂዱ። እነርሱ ልጥ ሲያርሱበት ታዩታላችሁ። ይህን ያሉት ተዝቆ የማያልቅ ነዳጅ የታቀፉ ሀገራት ናቸው። ስለ ኢትዮጵያ የክፍለ ዘመኑ ውድ ሀብትም የቀድሞ የሊቢያው መሪ ሙሐመድ ጋዳፊ ሳይቀሩ መስክረዋል። ሙሐመድ ጋዳፊ እንደሚሉት ከሆነም እኛና መካከለኛው ምስራቅ ላይ የሚገኙ በርካታ ሀገራት የምንመጻደቅበት ሀብት ነዳጅን ይላሉ። ነገር ግን ነዳጅ በተፈጥሮ ሙቀት ምክንያት ይጠፋል። እነርሱ ግን ያላቸው ሀብት ለሰው ልጅ ሕይወትን የሚለግስ ነው፣ በፍጹም የማያልቅ ሀብት ነው ሲሉም ኢትዮጵያ በእጇ የያዘችው የክፍለ ዘመኑ ውድ ሀብት እንደሆነ ገልጸዋል። ኢትዮጵያ ከፈለገች ይህን ሀብቷን በመጠቀም ብቻ ወደብ አላስነካ ያሏትን በተለይ ደግሞ ሶማሊያና ጅቡቲን ሳይወዱ በግድ እንዲሰጡ ማድረግ እንደምትችል ደግሞ የአጁራው ኢምፓየር እኔ ምስክር ነኝ ይለናል። ለመሆኑ የአጁራ ኢምፓየርና ዓለም የሚፈራው የኢትዮጵያ ምትሃታዊ የተፈጥሮ ኃይል ምን አገናኛቸው? ታጁራ ኢምፓየር ራሱ የማን የሚለውን ጨምሮ አስገራሚውን ተረክ በስፋት እናያለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉን። ላይክ ማድረግም ሆነ አስተያየት መስጠት እንዳይረሳ እያስታወስን ወደ መረጃው አለፍን። ሰናይ ቆይታ። ልዕለ ኃያላኑ የሚፈሩት ኢትዮጵያ ተፈጥሮ ያደለቻት ምትሃታዊ ኃይል አነጋጋሪነቱ አሁንም እንደቀጠለ ነው። የክፍለ ዘመኑ ውዱ ሀብት ምንድነው ካላችሁ ኢትዮጵያ ሂዱ። ልጥ ሲዘፈዝፉበት ታዩታላችሁ። ስለ ኢትዮጵያ የክፍለ ዘመኑ ውድ ሀብትም የቀድሞ የሊቢያው መሪ ሙሐመድ ጋዳፊ ሳይቀሩ መስክረዋል። ሙሐመድ ጋዳፊ እንደሚሉት ከሆነም እኛና መካከለኛው ምስራቅ ላይ የሚገኙ በርካታ ሀገራት የምንመጻደቅበት ሀብት ነዳጅን ይላሉ። ነገር ግን ነዳጅ በተፈጥሮ ሙቀት ምክንያት ይጠፋል። እነርሱ ግን ያላቸው ሀብት ለሰው ልጅ ሕይወትን የሚለግስ ነው፣ በፍጹም የማያልቅ ሀብት ነው ሲሉም ኢትዮጵያ በእጇ የያዘችው የክፍለ ዘመኑ ውድ ሀብት እንደሆነ ገልጸዋል። ይህንን የሚናገሩት ደግሞ ተዝቆ የማያልቅን ነዳጅ የታቀፉ ሀገራት ናቸው። ነዳጅ ታቅፈው ወደ ኢትዮጵያ አማትረው የሚያዩት ይህ ውድ ሀብት ምን ቢሆን ነው ስንል ደግሞ ወደ አጁራ ኢምፓየር ይወስደናል። ለመሆኑ የአጁራ ኢምፓየር ምንድነው? በአጁራ ኢምፓየር ውስጥ ታጭቆ ያለው የኢትዮጵያ የክፍለ ዘመኑ ውድ ሀብት ምን አይነት ሚስጥር ይዟል ስንል ደግሞ ነገሩ ወዲህ ነው። በእኛ ሀገር የተለመደ አንድ አባባል አለ። ታሪክ ዳቦ አይሆንም የሚባል ነው። ነገር ግን ታሪክን ወደ ዳቦነት ስትቀይር ያየናት ልዕለ ኃያሏ ቻይና እኔ ምስክር ነኝ ትለናለችም። ቻይና ሲልክ ኤንድ ሮድ ብላ ጥንታዊ ኢኮኖሚ ታሪክ ውስጥ ለዛሬም የሚጠቅም ዳቦ ማውጣት እንደምትችል ያሳየች ድንቅ አገር ናትም። ቻይና ሲልክ ኤንድ ሮድ ብላ የሰየመችውና ዓለምን እየተሽከረከረ የሚገኘው ድንቅ የሆነው የንግድ ሰንሰለትም ከታሪክ ጋር የተያዘ መሆኑ ይታወቃል። ለኢትዮጵያ ደግሞ አሁንም መጠቀም የምትችልበትን ውድ ሀብት ሚስጥር ጭምር ይዣል የሚለው የአጁራ ኢምፓየር እኔ ጋር ምላሹ አለ ይለናል። የአጁራ ኢምፓየር ማን ነው ስንል በ13ኛው መቶ ክፍለ ዘመን በአፍሪካ ቀንድ ኃያል የነበረ ስርወ መንግስት እንደነበር ይነገርለታል። ይህ ሃይድሮሊንክ ኢምፓየር ወይንም የተፋሰስ ግዛት ተደርጎ የሚወሰድ ሲሆንም የውሃ ሀብትን በበላይነት በመቆጣጠር አካባቢውን የሚያስተዳድር ኃያል የነበረ ስርወ መንግስትም ነው። የአጁራ ኢምፓየር የውሃ ጉድጓዶችንና የከርሰ ምድር ውሃ በመገንባት ይታወቃል። በዚህ ጥንታዊ የአጁራ ግዛት ይተዳደሩ የነበሩትም በጁባና በሸበሌ ወንዝ ዙሪያ የሰፈሩ የሶማሌ ህዝቦች መሆናቸው ይነገርላቸዋል። በዘመኑ አካባቢው አስተዳዳሪዎችም ጥልቅ ውሃ ጉድጓዶችንና ከርሰ ምድር ውሃ ምንጮችን በማጎልበት አዲስ የግብርናና የታክስ ስርዓት ዘርግተው ነበር። የሚደንቅ ነው። ለገበሬዎች ገዢዎችም በቀጠናው በገነቧቸው ጥልቅ የውሃ ጉድጓዶች አማካኝነት በአካባቢው የሚኖሩ አርብቶ አደሮችን ሲያስተዳድሩ መቆየታቸው ይነገርላቸዋል።
በማዕከላዊነት የተያዙት የውሃ ነጥብ ጣቢያዎች ደግሞ በአርብቶ አደሮች መካከል የሚነሱ ግጭቶችን ለመፍታትም ጠቃሚ መሳሪያ በመሆን አገልግለዋል። ኢትዮጵያ ይህንን የመሰለ ድንቅና አስገራሚ ስርወ መንግስት እንደያዘች ይነገርላታል። የረጅም ርቀት የሲራራ ነጋዴዎች ለረጅም ዓመታት ሲካሄድ ቆይቶበታል። ይኸው ሰንሰለትም የኢትዮጵያ ሶማሌ ክልል በምስራቁ የሀገሪቱ ክፍል እንደሚገኝ ይታወቃል። የክልሉ የቆዳ ስፋት ደግሞ 350,000 ስኩዌር ኪሎ ሜትር ሲሆን ከሀገሪቱ አጠቃላይ የቆዳ ስፋትም 30.31 በመቶ የሚሆን ይሸፍናል። የኢትዮጵያ ሶማሌ ብሔራዊ ክልላዊ መንግስት በምዕራብ ኦሮሚያ ክልል፣ በሰሜን ከአፋር ክልልና ከጅቡቲ ሪፐብሊክም፣ በደቡብ ኬንያና በደቡባዊ ምስራቅ ደግሞ ከሶማሊያ ጋር የሚዋሰን ኢትዮጵያ ከተጠቀመችበት በርካታ ነገሮችን ማግኘት የምትችልበት ድንቅ ቦታ ነው። አብዛኛው የክልሉ አካባቢ ቆላማና ከፊል ቆላማ የአየር ንብረት አለው። ክልሉ የደን ሀብትን፣ የተፈጥሮ ዘይትና ግራናይት፣ ጂፕሰም፣ ላይምስቶንና ጨው፣ የዱር ሙጫ፣ ዕጣንና ከርቤን ጨምሮ የተለያዩ ዝርያ ያላቸው የዱር እንስሳትና አዕዋፋት ባለቤት መሆኑ ይታወቃል። ታዲያ በዚያ ወቅት ላይ ነው የአጁራን ኢምፓየር በመጠቀምም ኢትዮጵያ በተለይ ደግሞ በሶማሊያ እስከ ሞቃዲሾ ዘልቀው የሚገቡና በጅቡቲ መሃል ድረስ የሚገቡ የወንዝ ሰንሰለቶችን በመጠቀምም ሶማሊያና ጅቡቲ ለኢትዮጵያ ተገቢውን ክፍያ እንዲከፍሉ ስታደርግ የቆየችበት አስገራሚ ስርወ መንግስት ነው። ቻይና አሁን ላይ ሮድ ኤንድ ቤልት በላይ የጀመረችው ጥንታዊ የንግድ ሰንሰለቷ ነው። ኢትዮጵያ ደግሞ አጁራ አለውልሽ እያላት ነው። ታዲያ በኢትዮጵያ አንድ ጊዜ ይህንኑ የአጁራ ኢምፓየር አስቀምጦት የሄደውን ተዝቆ የማያልቅ የሀብት ሰንሰለታማ መስመር ለመጠቀም ተሞክሯል። በክልሉ በሚገኙ 4 ትላልቅ ወንዞች ሊለማ የሚችል ሰፊ የእርሻ መሬትና ከፍተኛ የእንስሳ ሀብት የታደለ አካባቢ መሆኑም ታውቆ እነዚህን 4 ነጥቦች ለማግኘትም በሀገሪቱ ላይ የተሰራ መሆኑ ታውቋል። ኢትዮጵያ አሁን ላይ ወደብ ያስፈልጋታል። በወደብ የተንበሸበሹት ጅቡቲና ሶማሊያ ደግሞ ኢትዮጵያን አላስቀምስ አላስነካ ብለዋል። ኢትዮጵያ ግን አሁን ላይ ከነዚህ ሀገራት ጋር ጦር ከመማዘዝ ይልቅም የአጁራ ኢምፓየር የዘረጋውን ሰንሰለታማና ሳይወዱ በግድ በኢትዮጵያ እጅ እንዲወድቅ የሚያደርገውን አስገራሚውን የንግድ ሰንሰለታማና ኢትዮጵያ ከፈጣሪ የተቸረችው ተዝቆ የማያልቀውን የውሃ ሀብት ለመጠቀም ቢሰራበትም ጅቡቲና ሶማሊያ በውድ ሳይሆን በግድም ኢትዮጵያ እጅ ላይ ወድቀው በኢትዮጵያ ሰጥቶ መቀበል መርህ የተነሳ ነዳጅን ጨምሮ ወደብ እስከ መስጠት እንደሚደርሱ ይኸው መረጃ ያሳያል። በወቅቱ ኤረር እስከ 1842 ድረስም በአንኮበር ሐረር መካከል የሲራራ ነጋዴዎች ግመሎቻቸውን የሚያጠጡበትና የሚያርፉባት ከተማ እንደነበረች ይነገርላታል። የአዲስ አበባ ጅቡቲ የባቡር ሀዲድ እንዲሰራ የሚያደረገው ይኸው የአጁራ ኢምፓየር የዘረጋው የንግድ ሰንሰለት እንደሆነ መረጃ ያሳያል። በ1923 አንድ ጣሊያናዊም ለወቅቱ ንጉስ ለራስ ተፈሪ በማስታወስም ኢትዮጵያ ይህንኑ የአጁራ ኢምፓየር በመጠቀም በአካባቢው ያሉ ሀገራትን በእጇ ማስገባት እንደምትችል ምክር ሀሳብ መስጠቱ ይነገርለታል። በዚህ የተነሳም በኢትዮጵያ ከፍተኛ ኪሎ ሜትሮችን የሚምዘገዘጉ የውሃ ሰንሰለታማ የሆኑና የአጁራ ኢምፓየር የዘረጋቸው አሁንም ድረስ እስከ ሞቃዲሾ የሚደርሱ የውሃ ጉድጓዶች እንዳሉ ነው የተነገረው። ጣሊያን ባለ 600 ኪሎ ሜትር ውፍረት ያለው መጠነኛን የባቡር ሀዲድ መስመርንም እስከ ሶማሊያና ኢትዮጵያ የሚደርስ 250 ኪሎ ሜትሮች የሚረዝም የባቡር ሀዲድ ገንብታ እንደነበር ይነገርለታል። እንደ ኢሮፒያኑ በ1905 የጣሊያን ንጉሳዊ ቤተሰብ አባልና መስፍን ዶካ ዲጋሌ አበሩዝ ለመጀመሪያ ጊዜ ወደ አፍሪካ አህጉር እግሩ የረገጠው በሶማሊያ ከጆሃር ከተማ በመነሳት ነበር። አካባቢውን
አካባቢን የወደደው ይህ ጣሊያናዊ ታዲያ ቪላጆ ዶካ ዲጋሊ አብሩዝ የተሰኘ ሰፈር እንዲቆረቆርለት ማድረጉ ይነገራል። ዱክ ዲጋሊ ገንዘብ በማስገባት ግድቦች፣ መንገዶችን፣ የባቡር ሐዲድ፣ ትምህርት ቤቶችን፣ ሆስፒታል፣ ቤተክርስቲያንና መስጂድ እንዳስገነባም ይነገርለታል። ታዲያ የቅኝ ግዛቱ ዘመን ካበቃ በኋላ በ1990ዎቹ በእርስ በርስ ጦርነትና በተፈጠረው አሊኖ መዳከማቸውን የተገለጸው የዋቢ ሸበሌ ወንዝ የሚመነጨው ከኢትዮጵያ ከፍተኛ ቦታዎች ሆኖ ወደ ደቡብ ምስራቅ ኢትዮጵያ በመፍሰስም ወደ ሶማሊያ ሞቃዲሾ ድረስ የሚዘልቅ እንደሆነ ይነገርለታል። ወንዙ በአብዛኛው ወራት በጁባ አካባቢ የሚደርቅ ሲሆን በክረምት ወቅት ወንዙ ከጁባ አልፎም ህንድ ውቅያኖስ ድረስ እንደሚዘልቅ ይነገርለታል። ሸበሌ ወንዝን በሶማሊኛም ዋቢ ሸበሌ ስያሜ የተሰጠው ወንዝ ነበር የሚል ትርጉም አለው። እንደ ኢሮፓያኑ በ1989 በባሌ ተራሮች መዳረሻ አካባቢም በቀድሞ ሶቪየት ህብረት መሐንዲሶች የመልካ ወከና ግድብ እንደተሰራ ይነገርለታል። የሃይድሮ ኤሌክትሪክ ኃይል ጣቢያ 153 ሜጋዋት የማመንጨት አቅም እንዳለውና ለ100 ሺህና 300 ሺህ ቤቶች ኤሌክትሪክ ኃይል እንደሚያመነጭ ታስቦ መገንባቱ መረጃዎች ያስረዳሉ። ታዲያ ኢትዮጵያ ህይወትን ማስቀጠል የሚችለውንና የክፍለ ዘመኑ ውድ የሚባለውን የውሃ ሀብቷንና የአጁራ ኢምፓየር እንዴት አድርጎ ይጠቀምበት እንደነበር ወደ ኋላ መለስ ብላ ብታየውም አሁን ላይ ወደብ አልሰጥም የሚሉና በሌላ ነገሮችም ከኢትዮጵያ ጋር የሚቆራቆዙትን እጁ የማስገባት ትልቁን የሚስጥር ቁልፍ እንደያዘ ይነገርለታል። የአጁራ ኢምፓየር በኢትዮጵያ እስካሁን ድረስም ይህ የክፍለ ዘመኑ ውድ ሀብት ምንድነው ስንል ደግሞ ለሰው ልጅ ህይወትን የሚለግስ ውሃ ሆኗል። ኢትዮጵያ ከፈጣሪ የተቸረችው ይህ ሀብትም በ21ኛው መቶ ክፍለ ዘመን የምድራችን ውዱ ሀብት እንደሆነ ደግሞ የዛሬ ዓመት ገደም የወጡ አዳዲስ መረጃዎች ያመላክታሉ። ነገር ግን ኢትዮጵያውያን ይህንን ውድ ሀብት ለመጠቀምም እርስ በራስ አንድ መሆን እንዳለባቸው አጽንኦት ይሰጥበታል። ይህንን ውድ ሀብት ለመጠቀምም ከራስና ከጎጥ በላይ የሚያስቡ መሪዎች እንደሚያስፈልጓትና ህዝቦቿም አንዱ አንዱን ለመጣል ሳይሆን ተባብሮ ለማደግ የሚያስችል ፍጹም የሆነ ሰላምና መቻቻል እንደሚያስፈልጋቸው ይሰመርበታል።